حديثنا اليوم عن القلوب سل لب هنا زاري من نار لب በጣም አሳሳቢ ነገር ነውና ያንዳንዳችን የልባችን ጤንነት ከአካላችን ጤንነት ባልተናነሰ መልኩ ትኩረት ልናደርግበት ይገባል ከበሽታ ነፃ መሆኑን የጤንነት መጠኑን ማስተዋል ይግድ ይላል ለምን ከተባለ فإن القلوب تمرض كما تمرض الأبدان ሰውነት እንደሚታመመው ሁሉ ልብም ይታመማል وهذا القلب هو محل نظر الله عز وجل لعباده والجوارح تبع لصلاح القلب وفساده لب الله سبحانه وتعالى ባሪያዎችን የሚመለከትበት ቦታ ነው ከባሪያዎቹ ዋናውን በግንባር ቀደምነት የሚፈልገው ልቡን ነው ሰውነት ደግሞ የሰውነት አካል ከልብ ማማርና መበላሸት ጋር ተያይዞ ተከትሎ የሚመጣ ነገር ነው قال الله عز وجل في قلوبهم مرض فزادهم الله مرضا سلام منافقات ሲናገር ምን አለ ልባቸው ውስጥ በሽታ አለ الله سبحانه وتعالى ሌላን በሽታ ጨመረላቸው وقال تعالى በሌላን ቀጽ ምን አለ أفي قلوبهم مرض أم ارتابوا ለመሆኑ ልባቸው ውስጥ በሽታ ኖርባቸው ነውን ወይንስ ተጠራጥረው ነው ወይም ደግሞ በል ተጠራጥረው ነው እንጂ وقال سبحانه فلا تخضعن بالقول فيطمع الذي في قلبه مرض ሴቶችን በተመለከተ ስትናገሩ አትቅለስለሱ ልብ ውስጥ የስሜት በሽታ ያለበት ሰው ይጓጓል ይፈልጋችኋልና ይላል አላህ ኢማሙ ሙስሊም በዘገቡት ሐዲስ من حديث أبي هريرة يا الله ملكتني صلى الله عليه وسلم الله ልባችን እንደሚመለከት ሲናገሩ ምን አሉ إن الله لا ينظر إلى صوركم وأموالكم الله سبحانه وتعالى يسونتاچሁን ቅርጽ ወይም ገንዘባችሁን አሊያም ስራችሁን አይመለከትም አሉ ولكن ينظر إلى قلوبكم وأعمالكم ነገር ግን الله سبحانه وتعالى የሚመለከተው ልባችሁንና ተግባራችሁን ነው የሰውነት ቅርጻችሁን አሊያም ገንዘባችሁን ሳይሆን ልባችሁንና ስራችሁን ነው ይላሉ ነብዩ አለይሂ ሰላቱ ወሰለም ታዲያ ኢማን ወንድምህቶቼና አባቶቼ ልባችን ከስራችን ጋር ገጥሞ ትክክል ሆነ ከተገኘ እሰዩ ምንኛ የታደልን ውስጣችንና ውጫችን በክፋትም ከተገናኘ ሌላ ውድቀት ነው ወላሂ ቢላህ ውስጣችንና ውጫችን መለያየቱ ሌላ ራሱን የቻለ አደጋ ነው ውስጣችን መጥፎ ውጫችን ጥሩ መስሎ መታየትም ይህ የኒፋቅ የሙናፊቆች መገለጫ ስለዚህ ልብ በጣም ከፍተኛ ትኩረት ይፈልጋል የመታመም እድልም አለው አካላችን በተለያዩ በሽታዎች የመለከፍ የመታመም የተለያዩ በሽታዎች ሰለባ እንደምንሆነው ሁሉ ልብም እንደዛ ነው ቡኻሪና ሙስሊም በዘገቡት ሐዲስ من حديث النعمان بن بشير رضي الله عنهما يا الله ملكتኛ ምን አሉ الا وان في الجسد مضغه ንቁ አድምጡ አስተውሉ አለው ሰውነት ውስጥ አንድ ቁራጭ ስጋ አለ اذا صلحت صلح الجسد كله ይህ ቁራጭ ስጋ ሲስተካከል ሰውነት ሁሉ ይስተካከላል واذا فسدت فسد الجسد كله ይህ ቁራጭ ስጋ ሲበላሽ ሰውነት ሁሉ ይበላሻል الا وهي القلب አዋጅ ንቁ እርሱም ልብ ነው አሉ የአላህ ሙስጠፋ ሰለላሁ ዐለይሂ ወሰለም ልብ ነው ልብ ሲያምር ሁሉ ነገር ያምራል ልብ ሲበላሽ ሁሉ ነገር يبلاشال فيه إشارة إلى أن صلاح حركات العبد بجوارحه واجتنابه للمحرمات واتقائه للشبهات بحسب صلاح قلبه يعني قل سب انكسك آسي سونته انكسك آسي يحرام مراقو كحرام متنككو أمنة وسط اللي فتروا كم يشلت بجتا راسون متأبكو عند لبو مستكاكلنا مامار عنده هنا يسردانا عند سو لبو فإن كان قلبه سليما عند سو لبو سلاماوي ሆኖ ያ አላህ ውዴታ እንጂ ሌላ ከሌለ ያ አላህ ውዴታ እንዲሁም አላህ የሚወደውን ያ አላህ ፍራቻ ወንጀል ውስጥ ከመግባት የመግባት ስጋትና ፍርሃት ልቡ ውስጥ ያለ ሰው ሰውነቱ ሁሉ ያማረ የተስተካከለ ይሆናል ከዚህ ምን ይመነጫል ከወንጀል መታቀብና መራቅ ይመነጫል በተቃራኒ አላህ ይጠብቀንና አንድ ሰው ልቡ የተበላሸ ከሆነ ስሜቱን መከተል ያየለበት ከሆነ وطلب ما يحبه ولو كرهه الله ምንም እንኳን ቢጠላውም እንኳን እሱ የራሱን ፍላጎትና እርካታ ብቻ ጠብቆ የሚሄድ ከሆነ
ሰውነቱ ሁሉ የተበላሸ ይሆናል እንቅስቃሴው የተበላሸ ይሆናል ወንጀል የተባለ ከሱ ይመነጫል ልብ ውስጥ እንዳለው ስሜትም ብጅታና ጥርጣሬ ውስጥ ይገባል ስለዚህ ምን ተብሏል አቡ ሁረይራ እንዳለው ረዲየላሁ ዐንሁ ወአርضاه القلب ملك الأعضاء ልብ የሰውነት ንጉስ ነው وبقية الأعضاء جنوده የተቀሩት የሰውነት አካሎች የልብ ሰራዊት ናቸው እነዚህ ታዛዥ ከመሆናቸው ሰራዊቶች ከመሆናቸውም ጋር ለልብ ታዛዥ ናቸው ስለዚህ ልብ ሲያምር ንጉሱ ሲያምር መላ ሰውነት ያማረ የተስተካከለ ይሆናል ንጉሱ ሲበላሽ መላ ሰውነት የተበላሸ ይሆናል ታዲያ ወንድሞቼ እናቶቼ አባቶቼ አላህ ዘንድ የሚጠቅም ልብ ሰላማዊ ልብ ብቻ ነው قال الله يوم لا ينفع مال ولا بنون إلا من أتى الله بقلب سليم ገንዘብም ይሁን ልጆች አይጠቅሙም ይዛቀን የማይጠቅሙበት ዕለት إلا من أتى الله بقلب سليم ሰላማዊ ልብ ይዞ የመጣ ካልሆነ በስተቀር ይላል ለዚህም ነው ነብዩ አለይሂ ሰላቱ ወሰላም ዱዓ በሚያደርጉበት ጊዜ ምን ይሉ ነበር أسألك قلبا سليما الله ሆይ ሰላማዊ ልብን እጠይቅሃለሁ ብለው ይማጸኑት ነበር ሰላማዊ ልብ የሚባለው ምንድነው هو السالم من الآفات والمكروهات كلها كقدلت كميطلو ነገሮች ሁሉ የጸዳ የጠራ ልብ ነው وهو القلب ይሄ አይነት ልብ الذي ليس فيه سوى محبة الله وما يحبه الله ልብ ውስጥ ያለው አላህን መውደድና አላህ የሚወደው ነገር ብቻ ነው وخشية الله وخشية ما يباعد منه الله መፍራትና ከአላህ እንዳያስርቀው ከአላህ ሊያርቀኝ ይችላል ብሎ የሚያስበውን ነገር የሚፈራ ልብ ያለው ሰው ሰላማዊ ልብ አለው ልብ ሙእሚኖች ሆይ ለሶስት ይከፈላል قلب سليم وقلب ميت وقلب مريض ሰላማዊ ልብ የሞት